ይኒናት እንኳን እግዚአብሔር አዳሽ አሜን ወይኔ ደስ እንኳን ማርያም ማለት ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። በጉጉት የሚጠበቀው ምን ልበላችሁ፣ በቃ መውለድ በእነሱ እንደተሰማና እንደተጀመረ የጓጓችሁና ውሸት ይመስል ሁሌም ብራንክ ይመስል ያለን ሰዎች እንዴት ናችሁ? ደህና ናችሁ? የሩታ እኔም አሁንም አላምንም እኮ አሁንም አላመንኩም። ለምንድን ነው ግን? ብራንክ ስለሚያበዙ ነው አይደል? ሚዲያ ላይ ውሸት ስለሚበዛ አያችሁ አይደል? ማመን አቃተን እኮ። እኔ አላምንም። ልጁ ስታጠባውና ብቻ አላቅም እንደዚህ ይዛው ሲሄዱ እንጂ አላቅም። ለካ እውነትም ጋብቻቸው በተለያየ ጊዜ እኮ ይምሉ ነበር። በጣም በሃይማኖታቸው ይምሉ ነበር። በቃ እንደዚህ ነን እኛ ትክክለኛ ፍቅር ይሉና መጨረሻ ላይ ደግሞ ይጣላሉ። ትዳር ደግሞ እንደዚህ አይደለም። እቃቃ ጫወታ አይደለም። እንደ እቃቃ እየመሰለ ያው አሁን እውነት ወልደዋል እያሉ ወይስ ትዳር ከካሜራ ጀርባም ለሌላ ሰው ሆኖ እኮ ለካሜራ ደግሞ ባልዮ ተደብቆ ራሷ ህይወት ያላት ይመስል። እኔ ብቻ ግራ ገባኝ። ውስብስብ ነው ያለብኝ። አብርሃም ማለት ትላንት ታውቁታላችሁ የተንቢ ከገባች በኋላ በስተመጨረሻ ነው ዩቲዩብ ከፍታለት ለዚህ የበቃ ማለት ነው። ለስራም ሊሆን ይችላል እና ምክንያቱም ለምን ማለት አትችሉም። ለምን እነሱ ራሳቸው ፕራንክና ውሸት ስለሚያበዛ ነው ህዝቡ ሊያምን ያቃተው። ለሁለት ሰዎች እርግዝና በጣም ማመን አቃተን ማለት ነው። እነሱም ማናቸው? እማማ ጨቤና ሩታ እርግዝናቸው ማንም ሊያምን አልቻለ። የእማማ ጨቤው ግልጽ ወጥቷል። እኔ በቃ ሰሞኑ አቅፋ ወልዳ ስትወጣ ከሆስፒታል እኔም የወለድኩበት ቦታ ነው ሉቃስ ላይኛው ሆስፒታል ትክክለኛው ከወለዱበት ወደ ሌላኛ ቦታ ነው የሚወስዱት ማለት ነው። እንደዛ ሲያረጉ በቃ አመንኩኝ ማለት ነው እንጂ በቃ የሆነ ህልም ነው የሆነብኝ። እቺኛውም እንደዛው ሩታም እንደዛ። ግን ያም ሆነ ይህ ምን ልበላችሁ በቃ ልጅ የአላህ ስጦታ ነው። ልጅ ጸጋ ነው። በእድሜያችን ልጅ የሌለን ሰዎች ብዙ መስዋዕት እንከፍላለን። እንኳን ወለድሽ፣ እንኳን ለዚህ ያበቃሽ ማለት ነው። እኔ ምን እላለሁ ሌላ አይደል እንዴ? እና ይሄ ይመስላል። እስኪ እናዳምጣቸውና እንመለስ ማለት ነው። እናዳምጣቸው እስኪ እነኝ ሰዎች ምን ልበላችሁ አሁን ጊዜያቸው ነው። የመዳም ቅመሞች ያዙኝ ልቀቁን ብዙ መስዋዕት የከፈላችሁበት የሩታ ነገር እስኪ እናዳምጣቸው። አብሬሽ ልጁን ይዞ ምኙኙ እያለ ነው እንግዲህ። ልጅ በርግጥ ይወደዳል። የእናንተው እንደው ምን ልበላችሁ የመዳም ቅመሞች የእናንተ የዘነበው የኛ ያካፋልን እና ላይክ ሰብስክራይብ ላይክ እያደረጋችሁ ነው እኛንም አበረታቱን። ሩታንና አብርሽ የምትወዱ ልጅ የምትወዱ ቅንነት ያላችሁ ላይክ አድርጉን፣ እስኪ ሰብስክራይብ አድርጉን። ይሄ ነገር ወዴት ነው? ወዴት እየሄድን ነው? እኔንም አይመስልም እኔ አብርሃም እኔ ደገምሽ እንኳን አብሮ ደስ አለን ጋይስ። ራሴን ነው የሚመስለው። ሩታ እንዳላሳያችሁ ስለፈለገች ነው እንጂ ላሳያችሁ ነበር ማንን እንደሚመስል ራሳችሁ ትገምቱ ነበር። እውነት ባይዘው ማለት ነው። ፋሚሊዎች ትንሽ ብቻ ይደግና እኔ ነኝ እሺ ማሳያችሁ በደንብ አድርጌ ማለት ነው። አሁን አይቻልም መሰለኝ ማሳየት ግን ማለት ነው። ልጁ ኮሚቴ ነው አሁን እኮ ያርግ ገና ያልኩ ነው ይሳጥበት ማለት ሳብት አንድ ጊዜ ትልቅ ሰው ይሆን እንዴ? በሂደት ነው ሁሉ ነገር ቀስ በቀስ ነው እና አብርሃም ተደገመ ጋይስ አሸብር ተደገመ
አይ ሲጀመር ጀግና ሴት ለባሏ ዘውድ ናት የሚባለው ነገር በሷ አይቻለሁ። አብሽን ደግሞ ባይዘዌ ማለት ነው። ባይዘዌ ልጁ እቅዱ ምናምን ራሱ አሁን ሳነበው በእኔ መስመር ነው የሚለው። ለነገሩ የዚህ ዘመን ልጅ የራሱን ፍቃድ ነው እንጂ እንትን የሚለው አንተ ፍቃድ አይደለም። በራሱ መስመር ነው የሚሄደው። ራሱ የመሰለው ነው የሚመስለው። ያሳሳሉ ታዩ ራሱ ማለት ነው። አያያዙን ራሱ ያቶችታል። ልክ ነው። ያ እንደዚህ ሁሉ ነገር እንኳን ገባው ብሎ ነው ይችላል። አብሽ በዚህ አጋጣሚ አባትነት እንዴት አየህ? እኔ ባይዘዌ ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩ። አሁን ነው ወይ? ስለዚህ አይንህን በአይንህ አሳየች ይባላል። እኔም አሳየዋል። እዛ ላይ ተሸክማ ያሳየችህ አልከበደሽም? ግን ይከብዳል እንጂ ግን ማለት ነው ሰው የመጀመሪያው ሆኖ በ3 ሰዓት ውስጥ መውለድ ከባድ ነው። እዛ ነው የገባነው 6 ሰዓት አለ የገባነው 6 ሰዓት አሁን 3 ሰዓት ነው 9 ተኩል 10 ሰዓት ከሌሊቱ ማለት ነው። ባዮሎጂ እና ሰው እና የመጀመሪያ ነው እንዴ ማለት ሰው አምጦ ሲወልድ አላየህም እንዴ? አብሬሽ ምን ነው ልጅ ሆነሃል ማለት በጎረቤት ይታያል፣ በእናት ይታያል፣ በቤተሰብ ይታያል። ምን ነው አዲስ ሆናችሁሳ? እና በ3 ሰዓት አይደለ ፈጣሪ አላህ ረህመቱ እዝነቱ በእሱ ነው። እኛ ችለን አይደለም። እሱ ቢያዝንልን አምጠን በ30 ደቂቃም በ10 ደቂቃም ይወለዳል ማለት ነው። ቤት ጨርሰን ከሄድ ቻል መስፈርቱን የሆነ አንዳንድ ነገራቶችን ከተከታተል ሳይንስም ሆነ ምን እንደሚባል ከተከታተል ወዲያው ሆስፒታል እንደገባን መውለድ እንችላለን። አላህ ምን ይሳለዋል? ሳምንት የገባ 3 ቀን 4 ቀን የገባ እንደዛው እያለ እኛ ደግሞ ፈጣሪ ካዘነልን በ30 ደቂቃ ውስጥ ወልደን እንወጣለን ማለት ነው። አይደል እንዴ? ይሄ ውሸት አይደለም። አላህ ይዘነልን ካዘነላቸው ሰዎች ጋር ያው እንደዛ ነው ያጋጥማል። ብዙም እንትን አይደለም። ብቻ መውለድ ምጥ ማለት ከባድ ነው በሰዓቱ። ላኢላሃ ኢላላህ ልጅ የሌላችሁ አላህ ያሳያችሁ ይሄን ጭንቀት ማለት ነው። ደስ የሚል ጭንቀት ነው። ብንጨነቅም ቢፈረጀን ልጅ ነው ከምንም በላይ ልጅ። ያው ለዛም ነው የልጅ ፍቅር ላኢላሃ ኢላላህ ያን ረስተናል። ወደ ልጃችን ነው ልናጠባና ልናንቅፍ ምናምን ምንጓጓው ማለት ነው። ለዛም ነው ጭንቀት ስላለው በጣም መስዋዕት ከፍለን ስለምንወልድ ነው። ምጥ የመሰለ ነገር ደግሞ የለም። ኦፕሬሽንማ ምን ቀደህ ታወጣዋለህ፣ ከዛ በኋላ ይሰፋል፣ ከዛ በኋላ ምንም ህመሙ በኋላ ነው እንጂ ምጡ አይነገር። እና ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም አሁን እናንተ እኛም ስታዩ ለጩጭ ስታዩ ምን አይነት ስሜት ተሰማበት? በተለይ ፈረንጁ እስኪ ነገር አለ ውለድ አለ አግባብ ማለት መጀመሪያ ማግባት ፈረንጅ ሳያገባ ነው የሚወደው። አረ ልክ ነህ አንተ፣ ሁሌም ትክክል ነህ። አሁን ሁላችንም የየራሳችን ደስታ ብንገልጽ